ያው እንዴት ናችሁ? ዛሬ በሌላ ቪዲዮ ተገናኝተናል። በጠዋት ነው የተነሳ ነው። የዛሬ ጉዟችን ከአርባ ምንጭ መናኸሪያ እንነሳና ወደ 12 ኪሎ ሜትር ተጉዘ በጣም የሚገርም ቦታ ነው የምታዩት። አይ ቲንክ 6ኛ ኤፒሶዳችን ነው። ሰብስክራይብ ማድረግ እንዳረሱ። እዛው እንገናኝ። ፔስ ነይን ድረስ ከአድማስ ወዲያ አይልባችን ይብራንና ነይን ንጥፋ እንሻገር አላማረም የኛ ነገር። ይህንን ጆርኒ ከጀመርኩኝ ኦልሞስት እግር ጉዞ ከየሰንበረ እንጦጦ ነው አይደለ? ከእንጦጦ ወደ እንጦጦ ሲሄድ ነው ረጅም ኦልሞስት ወደ 17 ኪሎ ሜትር ምናምን የተጓዝኩት። ከዛ አሁን የዛሬው ደግሞ ስንት መሰላችሁ? ኦልሞስት 12 ኪሎ ሜትር 12 ኪሎ ሜትር አካባቢ ነው ካውንት የሚያደርግብን። ማፕሌሳይ ኦልሞስት 2 ሰዓት ከምናምን ይፈጃል ብሏል። ከ2 ሰዓት ከምናምን በኋላ በጣም የሚገርም ተፈጥሯዊ ቦታ እንደርሳለን። ከዛ ደግሞ እንቀጥላለን። የእንትን አለ አይደል ይሄ አባያ ሐይቅ እዛም እንሄዳለን። ፍጻሜያችን የሚሆነው ዛሬ ሶዶ ነው፣ ግን በዚህ ኤፒሶድ መለቅላችሁ አሁን የሚያሳያችሁን ቦታ ነው። ከዛ እዚሁ አካባቢ ደግሞ ትንሽ ተራምደን ደግሞ ቀጣይ ኤፒሶድ መለቀዋለን። ሆፕፉሊ ትወዱታላችሁ። እንግዲህ አብረን እንጓዝ። አሁን ድንጉዛ አደባባይ ላይ እንደተባለ ነገሩኝ እስኪ። በእግር ሄደን ኦልሞስት 2 ኪሎ ሜትር ተጉዘናል። የት ይጥለኛል ማፑ መሰላችሁ? አያችሁት? ትላንትና ምንጭ የሰራውላችሁ ቦታ ይሄ ቦታ ጋሞ ካልቸራል ሴንተር ነው። ከዛ ደግሞ የጋሞ ቲቪም ዋና ስቴሽን ነው እና ማፑ በረጅሙ ነው እየነገረኝ ያለው። እኔ በገገማው በራሴ እየሄድኩኝ ሾርት ከት እየፈለኩ ነው። ወዜ በባዶ እጅ ከመውጣት ወደዚህ ከፍ ብለናል። ቢያንስ 7 ልብሶች ምናምን አሉን እና የሰራሁትን የፌቨር ነግራቸዋለሁ። ሆቴል አይባልም ሩም ነው የሚባለው። ብቻ 3 ቀን ቡክ ተደርጎ ነበረ። አንዱን ቀን ሁለቱን ቀን ሰው እና ሳሙና በየቀኑ ይደረግ የለ በየቀኑ ሳሙና ሲደረግ እኔ አልታጠብበትም ይዘዋል እና ገጠር ስገባ በምንጭ ውሃ ታጠብበታለሁ። እኔ ሰብራችሁን ተጓዙ። ከዚያ አይታየም በኔት አርባ ምንጭ ለካ እንትን ያለች ከተማ ናት፣ በተራሮች የተከበበች ከተማ እና በዚህ መንገድ ያስኬድ እኔ እርግጠኛ አይደለሁም። ጀስት ያው ቀጥ ያለ አስፋልት ስለሆነ ሆፕፉሊ ያደርሰኛል ብዬ ነው። ዛሬ 12 ኪሎ ሜትር መጀመሪያው ጉዟችን ነው። ከዛ በኋላ አይ ቲንክ ወደ 56 ኪሎ ሜትር መሰለኝ ቀጣዩ። ከጅብ ጋር ነው ዛሬ ምራው የታባቱ የእግር ጆርኒ ጀምረናል። ወይስ 5ኛ ኤፒሶዳችን ነው እና ዩ ጋይስ ሃቭ ቱ ሰፖርት ላይክ እንትን አድርጉ እንዴ። ሌቪ ሪዞርት እዚህ ጋር ሌቪ ሪዞርት አለ። ባይዘ ትላንት ከስር ያሳያችሁ። ኤኒዌይስ ሰብስክራይብ በማድረግ ምናምን ሰፖርት አድርጉ። አብረን እንጓዛለን። ከኋላ ሌቪ ሪዞርት አለ። ይሄ መንገዱ ደግሞ የምንሄድበት መንገድ ነው። ጉዟችን ወደ አሳ እርባታ ነው ምናምን ምንድን ነበር የሚባል ጫሞ የሚባል እንትን አለ። ጫሞ ሐይቅ ወደዛ ነው የምንሄደው። አርባ ምንጭ ግን እንዳለ ፔንሲዮን በፔንሲዮን ይኸውላችሁ ጭው ያለ እንትን ውስጥ ነኝ። ወደ ደን እየገባሁኝ ነው። በዚህ ያስኬዳል ይመስለኛል። ካላስኬደ ድካም ነው። በየሱ ይህን ሁሉ ልመለስ ነው። በውስጥ ለውስጥም ቢሆን ሄዳታለሁ እንጂ ላሳይችሁ ነው። ያያችሁት ነው። ፊት ለፊት የሚታየው የሆነ ግንብ ይዤ አክቹዋሊ እዚህ ጋር ኮንዶሚኒየም ስላለ ለምኜ ባጥርም ቢሆን ገባታለሁ እንጂ አልመለስም። በዚህ ነው የምንገባው። በጠዋት መሄድ እንደዚህ የሚያሳቅቅ ከሆነ ማታ ላይ ደግሞ አስቡት አይመጣውም እና ዝምታው ምናምን የሆነ ልብ ይሰርቃል፣ ግን ደስ ይላል። ኤኒዌይስ እስኪ የሚገጥመንን አብረን እናያለን። ብዙ ሪዞርቶች አልፌ ነው የመጣሁት። ኢቭን የተዘጋ ሪዞርት ሁላ አለ
ሮዳን ነው ምናምን ለምን ታሽጓል ይላል እንደሆነ አላውቅም። እና አርባ ምንጭ ውስጥ ሆኜ ባለፈው አዲስ አበባ ሆኜ ከአዲስ አበባ ሳልወጣ 17 ኪሎ ሜትር ተጉዣለሁ። አሁን ደግሞ አርባ ምንጭ ውስጥ ሆኜ ከአርባ ምንጭ ምንድን ነበር የሚባለው ሀይቁ አልጠፋብኝም። ብቻ የምንሄድበትም ሀይቅ 13 ኪሎ ሜትር ያስኬደናል። አብራችሁን ቆዩ። ያውላችሁ መንጋ ነበር መልካም መንገድ ተብለ አልሞስት ስንት ኪሎ ሜትር አቋርጠናል መሰላችሁ? ስንት ኪሎ ሜትር? 5-6 ኪሎ ሜትር ተጉዘናል። እና ደም አርባ ምንጭ በተራራ የተከበበች ነው። ለካ በጣም ነው የምታምረው እና አደገኛ መንገድ ላሳያችሁ። መንገድ ነው አሉ። ቀጭን ነው፣ ገደላማ ነው። መኪና በአጠገብ ዳብሶ ነው የሚያልፈው። እና ዛሬ ወደ የት ነው? ጫሞ ሀይቅ አሳ እርባታ ምናምን ነው የምንሄደው። እንደምሩም ቀጭን ሹፈው መንገዱ ያየውን እንዴት ቀጭን እንደሆነ አሳ እርባታ ምናምን ነው የምንሄደው። እንደምሩም ቀጭን ሹፈው መንገዱ ያየውን እንዴት ቀጭን እንደሆነ ኤኒዌይስ በቃ እደውልልሃለሁ። እሺ አየህ ኦልሞስት ወደ 6 ኪሎ ሜትር ተጉዘናል። በዚህ ያስኬዳል እንዴ? እግዚአብሔር ሲረዳን ቁልቁለት ነው እንዳለ የምንሄደው። ተጉዘናል። እልም ያለ ጫካ ውስጥ ነን። መሀል ላይ አስፋልት አለ። ከዛ እንደዚህ አይነት ጥቃቅን ቤቶች አሉ። ከዛ አባቴ እየተጓዘ ነው። ዝምታው ግን ሲያስፈራ የታባቱ ኦልሞስት አሁን 12 ኪሎ ሜትር ተጉዝ ከኋላ 8 ኪሎ ሜትር ትተን መተናል። ጫሞ ሀይቅ ለመድረስ የሚቀረን 4 ኪሎ ሜትር ነው። ውሃችንን ገዝተናል። ጉዞ ይቀጥላል። 1 ሰዓት ተኩል የጀመርኩ 3 ሰዓት ከምናምን ሆኗል። መንገዱ የሌለ ነው የሚያስፈራ። ቅዱስ እስጢፋኖስ ቤተክርስቲያን ነው አሉኝ። ወደ ጫሞ ሀይቅ እየሄድኩኝ ይሄ ከጀርባ የምታዩት ቅዱስ እስጢፋኖስ ቤተክርስቲያን ነው አሉኝ። እናት እዛ ጋ ቆመው ሙዳይ እየጠየቁ ነበረና ቅዱስ እስጢፋኖስ ቤተክርስቲያን ይባላል። በሰላም አስገባኝ ቅዱስ እስጢፋኖስ። ጉዟችን ቀጥሏል። ኦልሞስት 2 ኪሎ ሜትር ነው 3 ኪሎ ሜትር ነው የቀረን እና አብራችሁን ተጓዙ። ሆፕፉሊ እንደርሳለን በሰላም። ላየውኝና ገባው። ምናልባት ስልኬ ስታክ እያደረገ ስለነበረ ለመቅረጽ አልቻልኩም። አሁን የሆነ ቀጭን መንገድ ላይ ነው ያለሁት። ላሳያችሁ። እዩት። ይሄ መንገድ ማፑላይም ሳየው ወደ ሀይቁ የጀልባ ምናምን ወዳለበት ይወስዳል አለኝ። ስለዚህ በጫካ ውስጥ ብቻዬን እየገሰገስኩት ነው። ይቺ ሲስተም ተመችታኛለች። ከኋላ ፌስታሌን ከፊት ኮዴን አንድ ላይ አድርጌ እና በጣም ድፍረቴ እየገረመኝ ነው። ማርያምን ደግሞ በየሱም 12 ኪሎ ሜትር በእግሬ ተጓዝኩ። ላብ በላብ ነው የሚያደርገው። እግዚአብሔር ሲረዳኝ ግን እንደውም ዳገት አለመሆኑ፣ ዳገት ቢሆን ሌላ ታሪክ፣ በቃ ከባድ ነበር እና እግዚአብሔር ሲረዳን ቁልቁለት ነገር ነው ማለት ቀጥ ያለ መንገድ ነው። ዳገትም አለም ቁልቁለትም አለም አሁን እንደሚሄደው አይነት እና ደርሳል ነው የሚለኝ። እስኪ እናያለን ውስጥ ያለው የሁላ ኪሎ ሜትር ተጉዤ እዚህ ከነጭ ሳር እዛው ከከተማ መግቢያ እንትን መቁረጥ አለብህ አሉኝ። ከዛ ውጭ ደግሞ አሁን ወደ አሳ ማርኬት ብትሄድ እንጂ እዚህ በጀልባ ነው የአንድ ሰዓት ቆይታ፣ ደሴቶች ያዞ የመሳሰሉ ማድረግ ያለብህ አሉኝ። ግን ኦልሞስት ወደ 4000 ብር ምናምን ይፈጃል ለ6 ሰው። ሌላ ሰው ከሌለ ብቻ መክፈል አለበት። ትንሽ ሀስል ነው። ወደ አሳ መንደር እንደሄድ ጠቁመውኛል። አሁን ካለሁበት 1.5 ኪሎ ሜትር ብዙ ያስኬደናል። እንሂድና አሳ ጋ ያለውን ደግሞ እናያለን። ሜትር እግር ጉዞ በኋላ አሁን
አሳ ማስገሪያው ጋር እየደረስን ነው። ኦልሞስት 2 ደቂቃ ነው የሚለው ማፑ። በውስጥ ለውስጥ ነገር ከፊት ወንዙ እየታየኝ ነው። የጫሞ ሐይቅ በጣም ነው የሚያምረው። በስማ እኔ ባለፈው እንጦጦ ሲሄድ እንደዚህ አልደከመኝም። ማርያም ይሄ በጣም ነው የሚደክመው። እግሬ ተላጠ ምናምን። ደግሞ ቆዳ ጫማ አድርጌ ነው ከመሄድ የድፍረት አሳ ማስገሪያ እንሄድና ደግሞ እዛ ያለውን ነገር እናያለን። አሳ ማስገሪያ ደርሰናል። 14 ኪሎ ሜትር ተጉዘን አሁን የምንገኘው 14 ኪሎ ሜትር በእግር ተጉዣለሁ። በጫሞ ሐይቅ አሳ ማስገሪያ አካባቢ ነው ያለነው። እንደምትመለከቱት እዛ ጋር አሳ ማስገሪያው አለ ምናምን። አሪፍ ቪዲዮ ሰራላችኋለሁ። ዋና ትዋኛለህ ወይ ብሎኝ ነበር። 200 የባንዲራውን ወጣ ዛሬ ሱቀና ብላንጃማ እኔ ማርያም ለመጀመሪያ ጊዜ ዋላስ እና መጥቻለሁ። እነሱ ሲደውሉ ቀጥታው ስልክ ዘግቼ ይቻላል።